ምንድነው ዛሬ ተሸካሚ የለም እንዴ? ተሸካሚ ፈልገህ ነው የኔ ልጅ? አዎ አባባ፣ ዛሬ ግን ተሸካሚ የለም። እኔ ደግሞ እንዳልሸከመው ወገቤን አሞኛል። እኔ ልሸከም የኔ ልጅ? አረ አይሆንም አባባ፣ ይከብደውታል። ስራ አይደል የኔ ልጅ? አይከብደኝም። አረ ከነጋ ምንም አልሰራውም። እባክህ ፍቀድልኝ የኔ ልጅ ካሉ እሺ። እየመጣው ነው ማሚ፣ እቃውን ይዤ። አረ ተሸካሚ ራሱ በመከራ ነው ያገኘሁት። አትክልት ኮትኳች። እኔ አለሁ የኔ ልጅ፣ እኔ ኮተኩታለሁ። ይችላሉ መኮትኮት? አዎ አዎ ጌታዬ፣ እችላለሁ። አባባ በጣም ጥሩ አድርገውታል እኮ። በቃ ይምጡ፣ ውስጥ ይግቡና ላስታጥበውት። ስለዚህ መልሱ ይሄ ነው ማለት ነው። እሱ ጋር ተሳስተሃል ልጄ። በፌስታል አድርግልኝ ልጄ። ተምረዋል እንዴ አባባ? ኧረ አስተማሪም ነበርኩ የኔ ልጅ። አዎ፣ ግን ምን ዋጋ አለው? በሽታ ሲደራረብብኝና እርጅናም ሲመጣ ስራ አቆምኩኝ። ያው አሁን ባሻኝ ጊዜ ተነስቼ የምሰራውን ሲያመኝ የማቆመው የሸክም ስራ እየሰራው ነው። ከጡረታው ገንዘብ ጋር ሲሆን ያግዘኛል። አሁንም ግን ትንሽ አሞኛል። እየታመሙ እስከ መስራት ለማን ነው ታዲያ ዋጋ የሚከፍሉት በዚህ እድሜዎት? ለፕሮጀክቴ ትልቅ ፕሮጀክት አለኝ የኔ ልጅ። አዎ ፕሮጀክታቸውን ነገሩ። ትልቅ ፕሮጀክት አላቸው። ምናልባት የዓለም ሀያል ሀገራት ለከባባድ የጦርነት ፕሮጀክቶች፣ ለትልልቅ ስፖርታዊ ውድድሮች ከሚያወጡት ገንዘብ በላይ ሳይሰስቱ የሚያወጡለት ትልቅ ፕሮጀክት አላቸው። ምክንያቱም ሀገራቱ ካላቸው ላይ ሩቡን ሲያወጡ፣ እሳቸው ግን ለፕሮጀክታቸው ያላቸውን ገንዘብ፣ አምሮታቸውን፣ ላባቸውን፣ ራሳቸውንም ጭምር አሳልፈው ሰጥተዋል። የእኔ ፕሮጀክት ይህ ነው። ችግሩ ግን ልጄ ስንት ዋጋ የተከፈለለት ፕሮጀክት መሆኑን አለማወቁ ነው። በሀብትም ሆነ በድህነት ለምናሳድጋችሁ ኢትዮጵያውያን ወላጆች ልጆቻችን ስንት ዋጋ የከፈልንባችሁ ፕሮጀክቶቻችን እንደሆናችሁ ብታውቁልን ምንኛ ደስ ባለን ነበር። በዚህ ዓመት 12 ይፈተናል። ፍሬውን ላይ ጎጉቻለሁ። ልጆቼ በፈተና ወቅትም በሕይወት መንገድም ሁሌም አንድ ነገር አስታውሱ። እናንተ ብዙ ዋጋ የተከፈለላችሁ ትልቅ ፕሮጀክቶች እንደሆናችሁ። መልካም ፈተና ልጆቼ። አረ ጌታ ሆይ እባክህ ተመልከተኝ። እኔ ልጅ አይደለሁም እንዴ? በቃ ለእኔ የፈቀድከው ሕይወት ይሄ ነው። ያው ለዓመታት ሳላርፍ ለፋሁ። በጠዋት እነሳለሁ፣ ታክሲ እሰለፋለሁ፣ ታክሲ ሲጠፋ ስራ ቦታ ድረስ በእግሬ ሄዳለሁ። ከዛም ሄጄ የዛን ሁሉ ከስተምር ጸባይ ችዬ ስሯሯጥ ስታዘዝ ውላለሁ። ከዛ ድጋሚ ደግሞ ያን ሁሉ መንገድ ቀን በፀሐይ ማታ በዝናብ እየተቀጠቀጥ ድጋሚ ወደ ቤት ይመለሳለሁ። እንደዛም ሆኖ ግን ጠብ የሚል ነገር የለም፣ ልፋት ብቻ። ተመስገን የኔ ጌታ፣ ስለ ሰጠኸኝ ሁሉ አመሰግንሃለሁ። እንዳንተ ቢመቸኝማ እኔም አመሰግን ነበር። እንደኔ መሆን ከፈለክ ቦታ እንቀያየራ። አንተ እንኳን እሺ ብትል እሱ እሺ አይለኝም፣ አይወደኝም። ስለማይወድ ሳይሆን ስለሚሳሳልህ ነው እሺ የማይለው። ማክቤል እባላለሁ። ይኸውልህ ወንድሜ፣ ሰላም በለኝ እንጂ። ናስኪ ወክ እያደረግን እናውራ። አሁን አንተ ስታማርባቸው የነበሩ ነገሮች በሙሉ እኔ ጋር የሚመጡ በረከቶች ነበር የሚሆኑት። በእግር ረጅም መንገድ መጓዝ፣ ለሰዓታት መቆም፣ ዝናብ ሲመጣ መሮጥ ለእኔ በጣም ምርቆቼ ናቸው። ዩኖዋት መሮጥ እንኳን ስሜቱ እንዴት እንደሆነ አላውቀውም። ኦፍኮርስ ገንዘብ አለኝ። ገንዘቤ ግን የመሮጥን ስሜት እንኳን ሊገዛልኝ አይችልም። እግርህን ሽጥልኝ ብል ስንት ብር ትሸጥልኛለህ? አረ በስመ አብ፣ ምን ሆናል? አየህ፣ ዋጋ ማተምንለትን ነገር ሰጥቶኑ ያን ያህል ስታማርር የነበረው። እንመለስ። ከዚህ በላይ መራመድ አልችልም።
ማግኘት፣ ማጣት፣ ስኬት፣ ውድቀት፣ መታመም፣ መዳን የሚባሉትን ነገሮች በሙሉ የምናገኛቸው በመኖራችን ውስጥ ነው። ስለዚህ መጀመሪያ ስለመኖር አመስግነውና ቀጣይ የምትፈልገውን ጠይቀው። ጊዜው ሲደርስ ይሰጣል። ስላማረርከው የሚቀርበት ነገር የለም። ስላላመሰገንከው ግን የሚቀርብህ ነገር ይኖራል። አሁንስ ጎረምሳው ቦታ እንቀያየር? አይ ይለፈኝ። ስላወቅኩ ደስ ብሎኛል። ምናልባት ዛሬ ያገናኘን ይሄን ነገር እንድነግር ይሆናል። መልካም ቀን። አመሰግናለሁ። ተመስገን። እንደ ቀልድ እኮ 3 ዓመት ሞላን። አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እሰይ ኦ ማይ ጋድ! ምንድን ነው ይሄ? ኦ ሺት! ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጊ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም፣ ምን ጎደለ? ይኸውልህ ወንድሜ፣ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠን ቲፕ ልናደርገው ነው። በደስታ። ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል አያበላም። ምን ነው ልጆቼ አልጣፍጣችሁም እንዴ? ኖ አባባ፣ በጣም ቆንጆ ነው። እርስዎ ነው ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። ኧረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን የያዙ። ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር። ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመሬ። ስራዬን እንኳ ተረጋግቼ ልሰራ አልቻልኩም። እናንተም እግዜር ይስጣችሁ። ገመናዬን ደብቃችሁ ጥፋቴን ለእኔ ነገራችሁኝ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራ አጥቼ ከነ ልጄ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አባባ።